አዴ ምን ሆነሽ ነው የምታለቅሽው? ለምን እንደዚህ ትሆኛለሽ? ዴቭ በጣም ይቅርታ አድርግልኝ። ምን አጠፋሽ አንቺ? እሱ ላንቺ ያለውን ስሜት እያወቅኩኝ የኔን ስሜት መናገር አልነበረብኝ። እኔ ነኝ ያጠፋሁት፣ ይቅርታ አድርጉልኝ። እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ። እኔ ልሄድ። አይ መሄድ ካለብኝም መሄድ ያለብኝ እኔ። ያለ ቤት የመጣሁት እኔ ነኝ። ስለዚህ ሄዳለሁ። አዴ አንቺ ባርኮት አደይን አሳፈራት። አደይ እንግዲህ ጉለታን አይታ ከባርኮት ጋራ መሆን ወስና ነበረ። እኔም ካንተ ጋራ ሆናለሁ ብላ ነበረ ያሰበችው፣ ግን አሳፈራት። እኔ ከቤዛ ጋራ ሆናለሁ አንቺ ጋር መሆን አልችልም ብሎ አሳፈራትና እንደገና አደይም ደነገጠች። እንደው የዴቭ ጸሎት መሰለኝ የሰማ ዴቭ እንግዲህ በጣም ያፈቅራታል። የምር ምንም እንትን ሳያደርግ ማለት ወይ አደይ እንዲናት ሀብታም ናት ደሃ ናት ምና ሳይል ማንነቷን ክብሯን ምኗን ሁሉ ነገር ባርኮት እንግዲህ እኔ እንዳየሁት ትክክለኛ ፍቅር ሳይሆን ጥቅማ ጥቅም የሚወድ ልጅ ብዬ አስባለሁ። ምክንያቱም ቤዛ ሀብታም ናት፣ ከውጭ ሀገር ነው የመጣችው። እኔ ከቤዛ ጋር ሄዳለሁ ብሎ ሻንጣውን ሰብስቦ ሄዷል። ምክንያቱም አደይን አፈቅርሻለሁ በጣም አፈቅርሻለሁ ብሎ ነበረ። እንዴት ነው ፍቅር ሌላ ሰው ስመጣ ወዳው የሚቀየረው? ግን ባርኮት እንደዛ አይደለም። አሁን ፍቅር ዴቭን በስንት ነገር ማታለል ሞክራለች። እሱ ግን አንድ ቀን ተሳስቶ አቀን አንድ ቀን ሁሌ እኔ አደይ አፈቅራታለሁ እንጂ አደይ ጠላታለሁ አላለም። እንኳን ተናዶ እንኳን ባለፈው አደይ ጠላሻለሁ ያለው እሱ ተናዶ ስለሆነ ነው። ለዛ ነው ለአደይ ትክክለኛ አፍቃሪ ዴቭ ብቻ ነው። ባርኮት ዝም ብሎ ነው። ትክክለኛ ወንድም ሊሆንለት ይችላል ግን አፍቃሪ መሆን አይደና። የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሰራተኛ አደይ ክፍል 39 ተለቋል። ገብታችሁ እዩት። ዛሬ እንግዲህ ባርኮት አደይን አሳፈራት። አደይ እንግዲህ ወደው በአንድ ቀን ስጠይቃት ለጊዜው ታሳፍራለ ምን ብላ እምቢ ብላ ነበረ። ወደ ቤት ስትመጣ ግን አሰበችው። ባርኮት ጥሩ ሰው ነው እና ደግሞ ያው ታውቃላችሁ ባርኮት ሀብታም ነው፣ ችግሮችን ይሸፍንልኛል። ያው የቤተሰብ ችግር የእህት ችግር እንደዛ አይነት አስባ ነው እንጂ እሷም ደግሞ ለፍቅር አይደለም የምትፈልገው። ምክንያቱም አደይ የዛሬን አሰበች እንጂ ነገ ደግሞ እሷም ካላፈቀረችው ልክ አይመጣም። ግን ዴቭ እንደምታፈቅር ተረድቻለሁ። ለምን የምታስታውሱ ከሆነ አንድ ጊዜ ያው የታገተች ጊዜ ፍቅርና ዴቭ አንድ ላይ ተኝቶ ነበር። እሱም ደግሞ ዴቭ ሰክሮ ነው። ዴቭ ሰክሮ አንድ ላይ ተኝቶ ነበር እና በጣም ነበር የተናደደችው። ዴቭ እኔ ካንተ ይሄን አልጠብቅም ምን እያረክ ነው ብላ ተናደደች። እና ከፍቅር ጋር ብዙ ጊዜ ስትሆን ትናደዳለች። ለዛ ነው እኔም ዴቭ ታፈቅራለች አደይ ብዬ ያሰብኩት። እና ዴቭ ግን ያው ባርኮት ዴቭ አንተ እንዳሰብከው አይደለም። እኔ አደይ ከእህትነት የበለጠ እኔ ለፍቅር አይደለም የምፈልጋት አለ። አያችሁ ተመልሰው አደይን አሳፈራት። አደይም ደነገጠች። እንዴት ማለት እንዴት ከቤዛ ጋር ማሄድ ወሰንክ ብላ ጠየቀችው። እና ዴቪም በቃ ይቅርታ ጠየቃት አደይን አፈቅርሻለሁ ብሎ በተደጋጋሚ እየነገራት ነው። ግን ደግሞ ተበሳጭቷል። በዛሬ ቀን አደይ ለምን እንደፈራች አላቅም። ትፈራለች መቀበል። አንደኛ ፍቅርን ትመስለኛለች የምትፈራ ፍቅርና ሊዲያ ወደ ዴቭ እንዳይጠጋ እያስፈራራዋት ነው። ለዛም ይሆናል እንጂ አደይ ግን በስተመጨረሻ እሱ ዴቭ ከቤት ሲወጣ መውጣት ሲወስን እሷ ግን ይዛለች። ምን እንደምትለው አልታወቀም። ለሚቀጥለው ድራማ እንግዲህ ምን እንደምትለው እናያለን። በአሁኑ ሰዓት ኤላም ዴቭን ምክር ሰጥቶታል። ስለዚህ አደይ አሁን ትቀበላለች ብዬ አስባለሁ የዴቭን ፍቅር። ስለዚህ ፍቅር ምን ትሆናለች? ያ ቀንማ እኔ እንጃ ምን እንደምትሆን አይታወቅም። አሁን ግን እቅድ እያወጡ ነው። በተኛችበት ቦታ ራሱ አደይን ማሰቃት ጀምሯል ከሊዲያ ጋራ። እሷ ግን እንደ ድሮ እጅ እየሰጠች አይደለም። ሁለቱንም ጠፈጠፈቻቸው፣ ፍቅርንም ሊዲያንም ሁለቱም።
እንደው ጠንካራ ናት እኮ የገጠር ልጆች ጠንካራም ናቸው፣ ብልም ናቸው፣ ንጹህ ናቸው። የሚገርም ነው። እና ግን ሆነም ቀረ አደይ አሸናፊ ናት፣ ደስተኛ ትሆናለች። ከዴቭ ጋር ከሆነች የምር ጥሩ ህይወት ይኖራታል። እና ጥሩ ነው ደግሞ ዴቭ ጥሩ ልጅ ነው፣ ጨዋ ነው፣ ስርዓት አለው፣ ያከብራታል፣ ያፈቅራታል። ከዚህ በላይ ምን ትፈልጋለች አደይ? የምር አይኗን መግለጥ አለባት። ሌላ ደግሞ በዛሬ ቀን ለምለምም ልቧ ተሰብሯል፣ አልቅሳለች። ምክንያቱም ኤላ ከአባቱ ጋር ሲያወራ እኔ ምንም አልጀመርኩም አባዬ አላሳፍርም አመጣለሁ በቅርቡ እያለ ነበር። ግን ደግሞ ከለምለም ጋር ብዙ ነገር ጀምሯል፣ ፍቅራቸውን አሳድሷል። ይሄ ነገር ደብቆታል። ብቻ ለምለም ይሄንን ሰማችሁ፣ ግድግዳ ላይ ተጠግታ ሰምታ ማመን አቃታት፣ አለቀሰች። በቃ ካሁኑ በኋላ ለእኔ ምንም አታደርግልኝ አለችው። ምክንያቱም ባለፈው ልደቱን አክብሮለታል። ለዛ ነው ተስፋ ቆረጠች፣ ፈራች። ምክንያቱም ቤተሰብ የላት ምን የላት የኔ ነው ብላ የምታስበው ሰው የላትም። ሲከፋት እንኳን ወደ አደይ ነው ሮጣ የምትሄደው። አደይም እንደዛ ምንም ማንም የላትም ከዛ እና አደይም ሲከፋት ወደ ለምለም ነው ሮጣ የምትሄደው እና ሁለቱም ያሳዝናሉ። ብቻ ግን መጨረሻ ላይ ኤላም እንደተጨነቀ የየትኛውን መወሰን እንዳለበት በቃ ጭንቀት ውስጥ እንዳለው ለለምለም ስነግራት ትንሽ ተረጋጋች። ብቻ መቼም ቢሆን እኔ አንቺን አልቀይርም፣ በምንም አልቀይርም ብሏት ቃል ገብቶለታል። ያ አባቱ እዛ ሌላ ሴት እንዳዘጋጀለት ከዚህ በፊትም ሰምታለች። ለዛ ነው የፈራችው። እውነት ነው፣ ያስፈራል። ወንድ እንግዲህ አንዳንዴ ሁሉም ሳይሆን በቀላሉ ይቀየራሉ ለፍቅር። አንዳንዶቹ ለፍቅር ብዙ ዋጋ ይከፍላሉ። አንዳንዶቹ ደግሞ ያ ያሳለፉትን ነገር ረስቶ ወደ ሌላ ሴት ሲሄዱ በቃ እንደ አዲስ ሆኖ ፍቅራቸውን ይጀምራሉ። ሴት ደግሞ በጣም ትጎዳለች፣ ከምንም በላይ ለፍቅር ሴት በጣም ትጎዳለች ከወንድ በላይ እና ለዛ ነው ለምለም የፈራችው። ብቻ እንደዛ ነው። ባርኮት እንግዲህ ዛሬ ከቤት ወጥቷል። ሻንጣውን ይዞ ሄዷል ማለት ነው ከቤዛ ጋር። አያችሁ አደይ አፈቅርሻለሁ እኔ ዴቭ ሳይመጣ በፊት ነው ያፈቀርኩሽ ብሎ የተናገረ ሰው ዛሬ ደግሞ ከቤዛ ጋር ለመሄድ ወስኛለሁ ብሏል። እንግዲህ አደይም እንግዲህ መወሰን ያለባት እሷ ነው የምታውቀው። ካሁኑ በኋላ ግን ፍቅርና ሊዲያ መፍራት የለባት። በቃ እነሱም የራሳቸው ህይወት ይኑሩ። ግን ደግሞ ፍቅር አሁንም በድጋሚ ዴቭን የራሷን ለማድረግ እየሞከረች ነው። ዴቭ እንግዲህ እኔ መቼም ቢሆን የአንቺ መሆን አልችልም፣ አንቺ ጥሩ ሴት አይደለሽም ብሏ። ፍቅር ግን አደይ መጥፎ ናት ብላ እያጃጀለች ነው። ግን አይደለም፣ አደይ መልካም ሴት እንደሆነች ፍቅር ዴቭ ያውቃል። ስለዚህ ምንም ማድረግ አይቻልም። አደይ በቃ ምርጥና ሁሉም ሰው የሚወዳት የሚያከብራት ሴት ሆና ተገኝታለች። ቤተሰቦች እናንተ ምን ይመስላችኋል? እስኪ ሀሳብ ኮሜንት ስጡ። ዴቭና አደይ አንድ ላይ ቢሆኑ ምን ይመስላችኋል? እና እንኳን ባርኮትን አላፈቀረችውም። ምክንያቱም ባርኮት ለአደይ የሚሆን ልጅ አይደለም። ውዶች ዳና ሁኑ። አመሰግናለሁ።